የፍቅር ተመረመርሽ? ዶክተሩ ምን አለሽ? ውጤቱ ደረሰ? አዎ ተመርምሬያለሁ። ውጤቱም ደርሷል። እና ምንድነው አለሽ? እርጉዝ ነሽ ወይስ አይደለሽም? ዶክተር እንዳለ ከሆነ እርጉዝ አይደለሽም ካንሰር ነው አለ። ግንኙነት ሲያደርግሽ አንቺ አታውቂም ነበር? እኔ ታኝቻለሁ በዛን ሰዓት። ምን አይነት እንቅልፍ ነው የተኛሽው? ወንድ ልጅ ላይሽ ላይ ጾታዊ ጥቃት እያደረሰብሽ አንቺ መንፈስ ቅዱስ ነሽ ወይስ እዩ ጩፋ ነሽ? ምን አይነት መንፈስ ቅዱስ ቢጠጋብሽ ነው አንቺ ወንድ ልጅ በተኛሽበት ሲደፍርሽ የማይታወቅሽ? ምን አይነት መልአክ ነሽ? ሀይታዬ ግን እኛ መዳን ቤት ስለመጣን እኮ ማይም አድርጋችሁ ቆጠራችሁ አይደለ? የምርን እኮ ነው። ማይም በቃ ምንም የማያ ልጅ ወልዶ ገባችሁ? ልጅ ወልዶ አሳድጎ አረብ ሀገር የመጡ ልጆች እናንተን ብሩክና ሄሚ የሚከተሉ ሰዎች አላችሁ አይደለ? ይሄን አክል እኛ እኮ በቃ የሌለ ጅል አረጉን እኮ ውዶች፣ ጅል ገባችሁ? አሁን ትናንትና ማታ ወይም ዛሬ ማታ ተወልዶ ያደጋ ልጅ ራሱ አሁን ትንሽ ያቃል አይደል? እንዶ እኛ ህፃን አረጉን እኮ ህፃን ገባችሁ? ስለ ምርመራም ሆድ ውስጥ ላይ ያሉ ልጅም አናቅም ነው መሰለኝ። የሶስት ወር ልጅና የስድስት ወር ነው የሚባል ልጁን እዚህ ጋር እናሳያለን። እዚህ ጋር ለጥፍላችኋለሁ። ይሁት እንግዲህ ይሄ ጉዲው አሁን ትላንትን ዛሬ ምንድነው ልጅቷ ዋጣ ጤታ ነው የመጣችው። እንደው ሆድ ውስጥ ልጅ የለም። ለምንድነው በዚህ ላይ ውሸት አልገባኝም። ኧረ በስመ አብ በወልድ በመንፈስ ቅዱስ። ወይስ እኛን እየሸወዳችሁ ነው ወይስ ለራሳችሁ ድራማ እየተሰራችሁ ትገኛላችሁ? አልገባኝም። ለራሳችሁ ድራማ እየተሰራችሁ ነው ወይስ እኛ ድራማ እየሰራችሁ ነው? እኛማ ድራማ እንደረግን ባይዘው ተምረን እኮ ነው የመጣነው። ትንጥዬም ቢሆን ተምረናል። የሶስት ወር ልጅም እሺ፣ የሶስት ወር ልጅ እጅ እግር ጭንቅላት ሁሉ ነገር ተሰርቶ ነው እያሳየ የነበረው ምርመራ ላይ አይደለ? ግን እናንተ 6 ወር ነው የተባለ ልጅ ውሃ ብቻ ነው ያየው ነው የነበረው። ውሃ ብቻ ነው ያየሁት እኔ። የምንም ልጅም የለም። ዋይ አንድ ጃርካን ዋይ እንደሆነ ጣጣ ነው ያመጣችው ሴትዮ። እንደ ናሸና ሚራ አረቢዶን ሼር አድርጉ። የምንም ሰውን ጅል አታደርጉ። ጅል ለማድረግም ደግሞ አትሞክሩ እናንተ። እነዚህ ልጆች ለፍቶ ደክሞ ዛሬ ለምድረሳችሁ ለእነሱን አንድነት ማይፈልጉ ሰው ነው መሃላችሁ ላይ የገባው። እንዴት ዝም ትላላችሁ? ዝም እንድል አንችልም፣ ዝም ማለት አንችልም። ለእነሱ ዛሬ ለመድረሱ እኮ እኛ ስንት ዋጋ ከፍለን ነው